ነገር ቢላይ ተረጋጊው ጆዬ የኔ አባት ጆዬ ወይ ወንድም በጣም ነው የምትመቸኝ። ሳክስ ምናምን አድርግ በጣም ነው የምትመቸኝ የኔ አባት ቢላማሪ በጣም የምትሰሩት ስራ በጣም ነው የሚመቸኝ ወንድም። እግዚአብሔር ሰው መሆን ነው የምፈልግ። ቢላይ ፈታ ብለሽ ጆዬ እገዙ። ኧረ እኔ ተረጋግቻለሁ። እንደ ቁራ ለፍልፌ ነው አሁን ለራሱ ጆዬ የተቀበለ ገስት ማለት ነው። እኔ ባጃጅ ባለሙያ ነኝ። ጆዬ አንተ ስሙኝ፣ በማርያም ስሙኝ፣ በአላ በማርያም አንድ ጊዜ ስሙኝ። ሰርቼ የምበላ ሰው ነኝ። ምንም የጎደለብኝ ነገር የለም። ምንም ማለት ነው። ግን ማለት ነው እኔ ሳፖርት የሚያደርገኝ ሰው ፈልጋለሁ። ሳፖርት ማለት ነው ወዚች ኮንቴነር ነው ተከራይቼ የምኖር ባለሙያ ነኝ። አታልቅሳ ታዲያ ለምን ታለቅሳለህ? ጆዬ ኧረ የደስታ ነው ጆዬ የደስታ ነው። ይኸው የስራ ሰው ነኝ። በሲቪል ልብስ የተቀመጥኩ የባጃጅ ጋራጅ ነው የምሰራ። ባህር ዳር ነው ያለው። ኦኬ ምንድነው አሁን የምትፈልገው? ደስተኛ ነኝ። ቢላማሪ ምንድነው የምትፈልገው? ምንድነው የምትፈልገው? እኔ የምፈልገው ማለት ነው ብቻ ያ አንገት የደፋባታለህ 300 ሺህ ተከታይ አለኝ። ያን ተከታይ ይዤ በቲክቶክ ገንዘብ እንዴት እንደምሰራ በቲክቶክ የሆነ በቃ ምን አይነት ገንዘብ ማግኘት በቃ ቻሌንጅ እና አድቨርት የሆነ እንትን በቃ አድቨርት ሰራ ማስታወቂያ መስራት ነው የምፈልገው ወንድሜ። በቲክቶክ ገንዘብ እንዴት እንደማገኝ ብቻ እንድትነግሩ ነው የምፈልግ። በቃ አንተ ቢላማሪ ማስታወቂያ መስራት ነው የምፈልገው አይደለ? ጆይ ያልተረዳኝ ምን አልከኝ ወንድሜ? ቢላይ ሐሳብህን ማለት ነው ሪላክስ አድርገህ ፈታ ብለህ አሁን ስሜታዊ ስትሆን ሐሳብን ሳትናገር በኋላ እንዲህ በተናገርኩ ከምትል ሪላክስ አድርጊና ተረጋግተሽ ጊዜ እንስጥሽ 2 ደቂቃ ምናምን ትንፋሽሽን ዋጥ አድርጊና ሐሳቤ እንደዚህ ነው እኔ የምፈልገው እንደዚህ ነው እንደዚህ ብለሽ ግልጽ አድርገሽ ተናገሪ። ከዛ በቃ እሺ ኤርሚዬ አመሰግናለሁ። አታልቅስ ደግሞ እኔ አባት ስለ እኔ ጊፍቱን ገብቼ ሳየው የኔ የሰበሰብኩትን ላይብሌ ገብቼ የሰበሰብኩትን ገንዘብ ሳየው 18000 ምናምን ብር አለ በኢትዮጵያ ሲመነዘር ጊፍቱ እና የምፈልገው ያንን ነገር ወደ ገንዘብ እንዴት ነው የምቀይረው? ላይብሌስ ገብቼ ገንዘቡን ይዤ እንዴት ነው ብሩን የምቀይረው? ያንን ነገር ብቻ በውስጥ አስተምሩ። አረ ችግር የለም እኔ አስተምራለሁ። ቢላማሪ ቀላል አስተምሩ። በቃ እኔ ሌላ ምንም በቃ እገዙኝ ምናምን አይደለም። ወጣት ነኝ እኔ 2 እግር አለኝ ሰርቼ የበላሁ ነው። ጎበዝ ነኝ። የእናቴን ቀንስተኝ ጎበዝ ነኝ። ጆዬ በጣም ስለምወድ ነው ቪዲዮ ምናምን የምሰራልህ። በጣም ትመቸኛለህ። የእናቴን ቀንስተኝ ወንድሜ በጣም ነው የማመሰግነው። ቢላማሪ አንገቱን የደፋባታለህ ያን ጊዜ ቀና አድርጎ በእናትህ አንድ እናቴ ሙታለች። እሺ ችግር የለውም ግን እናቴ ማጣት ስለማልፈልግ አባቴ በቃ የሆነ የለም አለሁልህ ልበለው እስካለሁ ድረስ። እሺ ወንድሜ ችግር የለም። ሌላ ምንም እናግዝ ነገር አለ? በቃ ሌላ ምንም አልፈልግም። በቃ ያን ነገር በቃ ጊፍቱ እንዴት ገንዘብ እንደምቀይረው ነገር እንድታስተምሩ ብቻ ነው የምፈልገው። ባንክ አካውንት አለ አይደል? ይቅርታ ብያለሁ። በጣም ነው የምወዳችሁ። ቢላይ ስላገኘኋችሁ የእናቴን ቀን በጣም ነው የደረግኩት። ፈታ በል ተረጋጋ። ቢላይ ተረጋጋ። ስማኝ ባንክ አካውንት አለ አይደል? ንግድ ባንክ ወይ ምናምን አለኝ። አቢሲኒያ በቃ እሱን ሙሉ መረጃውን ዊዝድሮ ብለን ደውዬልህ ወይ እናስገባለን አብረን። ከዛ በኋላ በየወሩ ወይ በምትፈልገው ጊዜ ወደ ባንክ ያስገባልሃል ማለት ነው። በቃ እኔ ያንን ነገር ነው የምፈልግ። እሺ ወንድሜ ሌላ ምን እናግዝህ? ኧረ ሌላ በጸሎታችሁ ሌላ በጸሎታችሁ በቃ ያንን ነገር አድርጌ እኔ ባህር ዳር ነው ያለው
አሳልፍለታለሁ ብዬ ነው አባቴ። እዚህ ጎንደር ነው ያለ ፋዘር፣ እኔ ያለው ባህር ዳር አሳልፍለታለሁ ብዬ ነው እዚህ ተሰርቼ መጡ። ደግሞ ፈጣሪ ይመስገን ደህና እየሰራሁ ነው ያለው። ይኸው ኮንቲነር አስፋልት ዳር ነው ያለው። ጆይ እንዴት አድርጌ ላሳያችሁ? በቃ ያንን ነገር እንዴት አድርጌ ገንዘቡ እንዴት እንደማገኙ ቲክቶክ ላይ በቃ ንገሩ ነው። ለዛ ነው የምፈልገው። በቃ ጌም እናጫውታለን እያስገባን ቢላማሩዬ ይገባኛል። የወንድ ልጅ ላይክ ሸክም ላይክ ኃላፊነት ሲኖርብህ ቤተሰብ ሲኖር እንዴት እንደሆነ እረዳለሁ ወንድሜ፣ በጣም በጣም እረዳለሁ ከምታስበው በላይ። ከዚህ ሌላ ደግሞ ጋይስ ማስታወቂያ ማሰራት የምትፈልጉ ቢላባሩን ማስታወቂያ ማሰራት የምትፈልጉ ሰዎች በውስጥ አዋሩት። ቢላማሩን እኔንም አዋሩን ጋይስ። ያሉ ሰዎች ቢላማሩ ይሰማል። ባህር ዳር ያሉ ብቻ ሳይሆን አዲስ አበባም ያላችሁ ፕሮሞሽን ማሰራት የምትፈልጉ እሱን አዋሩት። እሱን ማግኘት ካልቻላችሁ እኔን አዋሩኝ። ቢላማሩ ወይ ጆይ በቃ ፈታ በል። አሁን ጌም እናጫወታለን። ከኛ ጋር ጌም ትጫወታለህ። ፈታ ብለህ ምናምን ትወጣለህ። እሺ 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 ደስ ብሎኛል። ግን እኔ እንጃ ህልም እየመሰለኝ ነው። ታውቃለህ ህልም ሁሉ እየመሰለኝ ነው። የእናቴን ቀን ይስጠኝ። አይዞሽ ቢላህ ጆዬ ማግኘት የምፈልጋችሁ ሰው ነበራችሁ። ብቻ ምን ብዬ ልንገራችሁ? እኔ ነኝ ሰው ክፉ አይደለም። ቢላማሩ አክሴፕት አድርጊ። አይ ቲንክ ሪዛ አንአቫይለብል አሁን መጣ። ኦኬ ከዚህ የኔ ቤተሰቦች እሱ ጋር ስትልሽ የኔ ፋሚሊዎች በሙሉ ቢላማሩ ጋር ሄዳችሁ ይተብተብለት ቁጭ ይደረግለት ጋይስ። ቢላማሩ ጋር ሁላችሁ ጋይስ ያላችሁ ኤቭሪባዲ የኔ ቤተሰብ ናቸው። ቢላማሩ ወየ ላይቭ ላይ ትልቁ ስንት ሰው ገብቶ ያውቃል? ላይቭ ላይ እኔ ጋር 1700 ሰው ገብቶ ያውቃል። ዛሬ ሪከርዱ መሰበር አለበት ጋይስ። እኔ ጋር ያላችሁ ጠቅለላችሁ ቢላማሩ ቤት 2000 ሰው ማለት አለበት። ግቡለት ጋይስ፣ እሱ ጋር ግቡ። ማይ ፋሚሊ ቢላማሩ ጋር ግቡ። ሂዱ ጋይስ ቢላማሩ ጋር ማይ ፋሚሊ። እንዴ ቀውጠው እንጂ እየተሰጠ እኮ ነው ቢላማሩ። የሆነ አይቻለውም ይሄን ነገር ስልኬን ሞልቶታል። ስልኬን እንደዚህ ሞልለው የሆነ ጊፍት ሸፈነብህ። የእናቴን ቀን ይስጠኝ። ኧረ ትልቅ ወንድሜ ልትኖር ትችላለህ። አዲስ አበባ ነው ያለ የእናቴ ልጅ አባቴ ልጅ ታየው ይሆናል። ያዘው የእናቴን ቀን ይስጠኝ። ያዘው እችላለሁ። የእናቴን ቀን ይስጠኝ። የኔ አባት ቴንኪው በሏ። ኤልአርጂን ቴንኪው በለው። ቢላማሩ ኧረ ደነገጠ። የኔ አባት ጋይስ ሌትስ ጎ ፋሚሊ። ቢላማሩ ጋር ዛሬ ሪከርድ መሰበር አለበት። ሌትስ ጎ ፋሚሊ። ስንት ሰው ገባ ቢላማሩ ጋር? 2000 አላለፈም ቢላማሩ። ኧረ 3000 ሰው። ኧረ ድሮን የዋናችሁ እዛ ሂዱለት ማይ ፋሚሊ። እዛ ሲያልቅ ትመጣላችሁ። ይሄ ድሮን ይኸውልህ ቀና ልብ ያለው ሰው ማለት ነው። የእናቴን ቀን ይስጠኝ ነው የምልህ። ድሮም የዋናቸው ማለት ነው። ኧረ እኔ አልቻልኩትም። ኧረ የሚኒሻ አራት እንዳልሆነ በእናትህ እንዲሁ እንደዚህ ስጮህ እንዳልደበደብ። ይኸው የእናቴን ቀን ይስጠኝ ነው የምልህ። ኧረ ብንሽዬ ሞት ይኸው ምንም እየመሰለኝ ነው። ይኸው የእናቴን ቀን ይስጠኝ ነው የምላችሁ። አስፋልት ዳር ነው ያሉ ጆዬ የእናቴን ቀን ይስጠኝ። አሁን ለራሱ ፈታ የኔ አባት ይኸው ሁሉን አላሳየ ላይ የምገባባትን ጆዬ ደስ አትልም?
እያለ በትሪ ነው የሰሯት። ያበደ ነው ወንድሜ፣ ክሬቲቭ ነህ። በትሪ ነው የሰሯት የእናቴ ክሬቲቭ እና ሰወንድሜ። ኧረ ጊፍት ዘነበ፣ ኧረ ጊፍት ዘነበ። የእናቴ እንግዲህ ድሮ የምወዳቸው ሰው ጋር ነው ወስዳችሁ የጣላችሁኝ። ይኸው የእናቴን ቀን ይስጠኝ ነው የምላችሁ። አንተ አንበሳ ወረደልኝ ጓደኛዬ፣ አንበሳ ወረደልኝ። የእናቴን ቀን ይስጠኝ። ዋ ልብሽ ይሙት ሂዱ። ጆየ የእናቴን ቀን ይስጠኝ። ምን ልበላችሁ? ተመችቷል። የመጨረሻ ሀዘን በደስታ የቀየራችሁት የእናቴን ቀን ይስጠኝ። ወርጃ አይደለም ጆየን አስገባ ይበሉት። ጆየን ክፈቱልኝ ቢሆን በቃ አልከፍትልኝ ብለህ እየታገ በግድ ነው ያስከፈቱ። አመስግኑልኝ። እንዲሁ በእናታችሁ ያራዳ ልጅ ክፉ ቃላት ስናገር መቼም ሰምታችሁኝ አታውቁም አይደል? አቤት ያስቀመጥኩት ስቲከር ይችላል እያል እናቴ ኑሪልኝ፣ በቃ ሁሌም ኑሩልኝ። እናንተም ያራዳ ልጆች ሞዳችሁ ወንድም ይመች የኔ ይሞት ኑርልን አንተ አው ኢትዮ ሙስሊም ጆየ ድሮ ወዳለው ማለት ነው። ድሮም ወዳለው አሁንም ማለት ነው። በጣም ነው የምወድ የእናቴን ቀን ይስጠኝ ነበር። በጣም ነው የማመሰግነው። ኧረ እኔ እንጃ ነግቶ አይቼው ጆየ አባቴ አይዞሽ ወንድሙ በርቺ። እኔ አብዬ ማሩ የሚባል ወንድም አለኝ። እሱን አስታውሽኝ ብራዘሪ። የባህር ዳር አንበሳ ነሽ። ቢላዬ ይመችሽ፣ እንወድሻለን። ባህር ዳሮችን በሙሉ እንወዳችኋለን። ቢላዬ ፈታ በል። ያኛውን እንዴት እንደምታረግ አሳያለሁ። ማስታወቂያ ማሰራት የምትፈልጉ ቢላን አሰሩት። እንወዳለን፣ እናከብራለን ወንድሜ። መልካም ለሊት። ኤርሚዬ በጣም ነው የምወዳችሁ ጋይስ። ማስታወቂያ ማሰሪያ የምትፈልጉ ብዙ ብር የእናቴን ቀን ይስጠኝ ነው የምላችሁ። ይኸው ማለት ነው። እኔም ብቻ አይደለም አሁን ላይ ያስደሰታችሁኝ። እኔም ብቻ አይደለም የእናቴን ቀን ይስጠኝ ኤርሚ ጆን። እኔም ብቻ አይደለም ሪከርድ ለመደረግ ምናምን ፈልጌ አይደለም። አባቴን ሁሉ ነው ያስደሰታችሁት። የእናቴን ቀን ይስጠኝ ነው የምላችሁ። እወዳችኋለሁ። የደስታ ነው ደሞሽ በሌላ